በማኅበረ ቅዱሳን በእንተ ነፍሳዎ ስኖዳ በእንተ ነፍሳዎ ለቅዱስ ስኖዳ በእንተ ነፍሳዎ ቅዱስ ነዳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። We have just made a short prayer about the Holy ቀደም ሲል ያደረግነው Father. ለእኚህ ቅዱስ አባት አጠር ያለ ጸሎት ነው። እኚህ ቅዱስ አባት ጸሎት ያስፈልጋቸዋል ብዬ እንኳን አላምንም። ለእርሳቸው የሚያስፈልገው የአክብሮት አሸኛኘትና ስንብት ብቻ ነው። ለአምላካቸው ጠንክረው የሰሩና የሚገባውን ያህል ቅዱስ ሆነው የተገኙ ናቸውና የወንጌል ጀግናና የክርስትና እምነት ክብር ናቸው። ከእግዚአብሔር በተሰጣቸው 88 ዓመታት በታላቅ ትጋትና መሰጠት የተጋደሉ ሲሆን ስራቸውንም የእግዚአብሔርን ፈቃድ በተከተለ መንገድ አከናውነዋል። በእነኚህ ሁሉ ዓመታት ተገቢውን ትምህርት አስተምረውናል። ማስታወስና መከተል ደግሞ የኛ ፈንታ ነው። ቅዱስነታቸው ፍቅርን፣ ወዳጅነትን፣ መልካምነትን፣ መተባበርን፣ ንጽህናንና ቅድስናን አስተምረውናል። ዛሬ ለእርሳቸው የምንጸልየው ከእርሳቸው በረከትን ለማግኘት ስንል ብቻ ነው። እርሳቸው የተጠሩበትን ዓላማ የፈጸሙ አባት ናቸው። መልካምና እውነተኛ ሕይወትን ኑረዋል። አሁን በእረፍት ላይ ናቸው። ይህ ማለት አጣናቸው ማለት አይደለም። ከራሱ ከእግዚአብሔር እቅፍ ውስጥ ናቸውና የኔና የእናንተ ኃላፊነት እርሳቸው ባሳዩን መንገድ መጓዝ ነው። እግዚአብሔር ነፍሳቸውን ከማኅበረ መላእክት ከማኅበረ ደናግላን ከቅዱሳን አበው ጋር ያሳርፍልን። አመሰግናለሁ። He is as the hero of God in the bosom of God himself. ይህ ንግግር ልክ የዛሬ ዓመት በወርሃ መጋቢት ላረፉት ብፁዕ ቅዱስ አቡነ ሽኖዳ ሳልሳዊ ጸሎተ ፍትሐት ከተደረገ በኋላ የተናገሩት የብፁዕ ወቅዱስ አቡነ ጳውሎስ ንግግር ነበር። ዛሬ ሁለቱም አባቶች በሰማይ ናቸው። በዛሬው ዋኖቻችሁን አስቡ ዝግጅታችን አንደኛ ዓመታቸውን ምክንያት አድርገን የምናስባቸው አቡነ ሽኖዳን ይሆናል። አብራችሁን ቆዩ። በሀገረ ግብጽ በሀገሬው ሰዎች አጠራር በሀገረ መስር አሲዩት በተባለ አካባቢ የዛሬ 89 ዓመት አንድ ቤተሰብ በደስታ ላይ ነበር። ጋይድ ሩፋኤል የተባሉት ሰው ባለቤታቸው 8ኛ ልጇን ናዚርን መውለዷ ነበር የደስታቸው ምክንያት። ይህ ሕፃን የቤተሰቡ የመጨረሻ ልጅ ነበር። ይህ ሕፃን አድጎ ለቤተሰቡ ብቻ ሳይሆን ለሀገሬው ክርስቲያኖች እውነተኛ አባት የሆኑት አቡነ ሽኖዳ ይሆናሉ ብሎ ማንም አልጠረጠረም። ከጥቂት ዓመታት በኋላ ትንሹ ናዚር ፍቅራቸውን ሳይጠግ ውድ እናቱ በማይቀረው ሞት ከእርሱ ተለዩ። እናም ያጣውን የእናት ፍቅር ለማካካስ ብዙ ጓደኞችን አፈራ። ከጊዜ ወደ ጊዜ ግን ጠባዩ ከሌሎች ሕፃናት የተለየ እየሆነ መጣ። ሕፃኑ ናዚር ከዕድሜ እኩዮቹ ቀድሞ ነፍስ አወቀ። እንደ ጓደኞቹ መጫወትና መደሰትን ትቶ በልጅነት ዕድሜው የዝምታና የመጻሕፍት ጓደኛ ሆነ። ربما كانت فترة طفولتي قصيرة يعني كثير من የልጅነት ዕድሜ በጣም አጭር ይመስለኛል። ብዙ ሕፃናት መጫወትና መደሰት ይወዳሉ። ነፍስ እስከሚያውቁም ድረስ ልጅነታቸው ይዘልቃል። ለኔ ግን በመጫወትና በእንዲህ አይነቶቹ ነገሮች ያሳለፍኩት የልጅነት ጊዜ በጣም አጭር ነበር። በልጅነት ዕድሜም ማንበብ አዘውትር ነበር። በጣም ብዙ አነብ ነበር።
ከዕድሜም ደረጃ በላይ የሆኑ መጻሕፍትም ጭምር። كثيرا جدا وأنا في سني الطفولة المبكرة ናዚር 14 ዓመት ዕድሜ ላይ ሲደርስ በአዋቂዎች እንኳን ያልተነበቡ ከዕድሜው በላይ የሆኑ መጻሕፍትን አንብቦ ነበር። ወደ ከፍተኛ ሁለተኛ ደረጃ ትምህርት ቤት ሲገባ በርካታ ልቦለዶችን፣ የግጥም መጻሕፍትን፣ የፖለቲካ መጻሕፍትን ያነበበ ዕውቀት ጠገብ ነበር። ከዚህም የተነሳ ናዚር ከጓደኞቹ በላይ የሚያገናዝብ ልጅነቱን ከጨረሰ የቆየ ታዳጊ ሆነ። እናም የትምህርት ውጤቱ እጅግ ከፍተኛ ነበር። በትምህርቱ ከሚማርበት ክፍል አንደኛ ሲወጣም በሌላ ክፍል አንደኛ የወጣውን የእርሱ ቢጤ ጎበዝ ተማሪ በ37 ማርክ ይበልጥ ነበር። ከዚያም በላይ ከፍተኛ የሥነ ጽሑፍና የግጥም ችሎታ ባለቤት መሆኑ የታወቀ መጣ። በአንድ ወቅት መምህራን ተማሪዎችን የጠቅላላ ዕውቀት የቃል ፈተና ለመፈተን ተቀመጡ። ተማሪዎች ተራ በተራ እየወጡ የመምህራኑን ጥያቄ ይመልሳሉ። ታዳጊው ናዚር ጋይድ ተራው ደርሶ በመምህራኑ ፊት ቆመ። መምህሩ ቀጠለ። ናዚር፣ እስቲ የምታስታውሰውን አንድ ግጥም በቃልህ በልልን። ናዚር ጠየቀ። ከየትኛው ክፍለ ዘመን? የሁሉንም ክፍለ ዘመን ግጥሞች ታውቃለህ እንዴ? አለው። ናዚር በአዎንታ ራሱን ነቀነቀ። እሺ፣ ከዘመናዊው ክፍለ ዘመን ግጥሞች ውስጥ በልልን። ከዘመናዊ ክፍለ ዘመን ግጥሞች? እሺ፣ ግን የየትኛውን ገጣሚ ልበል? መምህራኑ ተገርመው እስቲ የማንን ግጥም ታውቃለህ አሉት። ትንሹ ናዚር 20 የሚደርሱ ገጣሚዎችን ስም ከጠራ በኋላ የገጣሚው እንባ ከተሰኘው መጽሐፍ አንድ ግጥም አቅርቦ ፈተናውን አጠናቀቀ። በዚህ አይነት የልጅነት ሕይወት ያለፉት ቅዱስነታቸው ከሰንበት ትምህርት ቤት አገልጋይነት ወደ ካይሮ ዩኒቨርሲቲ ተማሪነት ሲሸጋገሩ በማታ ደግሞ ወደ መንፈሳዊ ኮሌጅ ገብተው በመማር አገልግሎታቸውን ቀጠሉ። በማዕረግ ከተመረቁም በኋላ በመንፈሳዊ ኮሌጅ ማስተማር የቀጠሉ ሲሆን ከዚያም የአባቶችን ፈለግ ተከትለው እንደ አውሮፓውያን አቆጣጠር በ1954 ዓመተ ምህረት አባ እንጦኒ ተብለው መነኮሱ። በወቅቱ የነበሩት ፓትርያርክ ብፁዕ ወቅዱስ አቡነ ቄርሎስ ስድስተኛ ለጸሐፊነት ቢመርጧቸውም በበረሃ በብቸኝነት ለመኖር ስለመረጡ ተፈቅዶላቸው ሄዱ። በ1962 ዓመተ ምህረት ፓትርያርክ ቄርሎስ መነኩሴውን አባ እንጦኒን በገዳሙ አስተዳደሩ ስለተፈጠረ አለመግባባት ለማናገር በሚል አስጠሯቸው። እርሳቸውም ወደ ፓትርያርኩ ቀርበው እግራቸው ስር በመውደቅ ይቅርታ ሊጠይቁና ከገዳሙ ኃላፊነታቸው ለመነሳት ሲጠባበቁ ፓትርያርኩ እጃቸውን በመነኩሴው ላይ ጭነው የትምህርት ሊቀ ጳጳስ ሆነው እንዲሾሙ እንደመረጧቸው ነገሯቸው። በመስከረም 1962 ዓመተ ምህረት አቡነ ሽኖዳ የትምህርት ሊቀ ጳጳስ ሆነው ተሾሙ። ጳጳስ ሆነው በተሾሙበት ወቅት ብዙ የእንኳን ደስ ያለዎት መልእክት ሲደርሳቸው የሚከተለውን ንግግር አድርገው ነበር። ስለላካችሁልኝ የከበረ የደስታ መግለጫ አመሰግናለሁ። እንደ እውነቱ ከሆነ ግን ለዚህ ሁኔታ የሚገባው የደስታ መግለጫ ሳይሆን የማጽናኛ ደብዳቤ ነበር። መነኩሴ የገዳሙን ጸጥታ ትቶ በከተማ ግርግር መሃል መኖር ሲጀምር እንዴት እንኳን ደስ ያለህ ይባላል? ማርያም ከጌታ እግር ስር ቁጭ ማለቷን ትታ ከማርታ ጋር ልትሰራ ወደ ማድ ቤት ስትገባ እንዴት እንኳን ደስ ያለች ትባላለች። ለኔ ይህ አንገት የሚያስደፋ ነገር ነው። በጵጵስና የተሾምኩበትን ቀን በእንባና በሐዘን አስታውሰዋለሁ። የምናኔና የጸሎት ሕይወት በእርግጥ መለኪያ የሌለው ነበር። ከኤጲስቆጶስነትና ከጵጵስና ጋር የሚወዳደር ነገር አይደለም። ወዳጆቼ፣ እውነተኛ ሹመትስ ልብን እውነተኛ የእግዚአብሔር መቅደስ ማድረግ ነው። እርሱ ዳግም ሲመጣ የሚጠይቀን የክህነት ማዕረጋችንን ሳይሆን የልባችንን ንጽሕና ነው። እኚህ ታላቅ አባት ከ9 ዓመታት በኋላ የፓትርያርክ ቄርሎስን ረፍት ተከትሎ 117ኛ የእስክንድርያ ፓትርያርክ ሆነው እንደ ኤሮፓውያን አቆጣጠር በ1971 ዓመተ ምህረት ተሾሙ። ብፁዕ ወቅዱስ አቡነ ሽኖዳ ብዙ ዝግብ በነበረበት በቤተ ክርስቲያኒቱ አስተዳደር ላይ
ከመነሻው መሰረታዊ ለውጥ ለማምጣት የተነሱ ፓትርያርክ ነበሩ። نقطة منهم حق الشعب في اختيار رأيه. የመጀመሪያው ዝግብ ምክንያት ምዕመናን እረኛቸውን በመምረጥ ላይ ስለነበራቸው መብት ሲሆን ሁለተኛው ደግሞ ስለ ጳጳሳት የማውረስ መብት ነው። በዚያን ጊዜ ፓትርያርክ የፈለገውን ሰው የመሾም መብት አለው ተብሎ ይታሰብ ነበር። እኔ ደግሞ መብቱ የማህበረ ምዕመናን ነው ባይ ነበርኩ። ይህን አቋም ገፍቼበት ለውሳኔ አበቃሁት። ስለዚህም አንድም ካህን የዓለም ምዕመናን አስተያየት ለመሾም አልችልም። ሁለተኛው ነጥብ ደግሞ የጳጳሳት ውርስ ጉዳይ ነበር። በዚያን ዘመን አንድ ጳጳስ ንብረቱን ይወርስ ነበር። ይህንን አስመልክቶም የአንድ ሀገረ ስብከት ሊቀ ጳጳስ በድህነት ለመኖር ቃል ኪዳን የገባ መነኩሴ እንደመሆኑ ምንም ንብረት አይገባውም ብዬ በኤልኬሬዛ መጽሔት ላይ አስቀድሜ ጽፌ ነበር። እናም አንድ ሊቀ ጳጳስ በመንበረ ጵጵስናው የሚገኘው ንብረቱ ሁሉ ሲሞት የሚያወርሰው ሳይሆን የሀገረ ስብከቱ ንብረት ነው። ይህ ጉዳይ በወቅቱ ትንሽ ውዝግብ አስነስቶ ነበር። لم تمت حتى تورث دي عملت نوم خلاف. ከጣዕመ ስብከታቸውና ከመቶ በላይ መጻሕፍቶቻቸው ከማያቋርጥ ትምህርታቸው የተነሳ የሃያኛው ክፍለ ዘመን ዮሐንስ አፈወርቅ ተብለው የሚጠሩት አቡነ ሽኖዳ የሚመሩትን ሕዝብ ከጵጵስና ዘመናቸው እስከ ፕትርክና ዘመናቸው ፍጻሜ ድረስ በየሳምንቱ ረቡዕ ያስተምሩ ነበር። ስለ ትምህርቱ አጀማመር እንዲህ ሲሉ ይገልጻሉ። لم تبدأ محاضرة يوم الأربعاء هكذا. የረቡዕ ስብከት እንደዚሁ ሆኖ አይደለም የተጀመረው። የትምህርት ሊቀ ጳጳስ ሆኜ በተሾምኩበት ጊዜ በቴዎሎጂ ትምህርት ቤት አስተምር ነበር። በዚያን ወቅት መማር ለሚፈልጉ ሰዎችም ገብተው እንዲማሩ ፈቅጄ ነበር። በዚህ ጊዜ የትምህርት ክፍሉ የሞላ ሰዎች ውጪ ተቀምጠው መማር ጀመሩ። በዚህ ሁኔታ በማስተማሪያ ክፍሉ ውስጥ ትምህርቱን ለመቀጠል ባለመቻላችን አምባራዊ ሕንጻ ውስጥ ወደሚገኝ አነስተኛ አዳራሽ ውስጥ ተዘዋወርን። ከዚያም አዳራሹ የሞላ ከአዳራሹ ውጪ በድምጽ ማጉሊያ የሚሰሙ የተማሪዎችን ቁጥር እየጨመረ ሄደ። በመጨረሻም ወደ ቅዱስ ማርቆስ ካቴድራል ተዘዋወርን። በካቴድራል ውስጥ ማስተማር የጀመርኩትም አንድ ጥግ ላይ ነበር። ወደ 7000 ሰዎችን ያህል ይዝ ነበር። ቀስ በቀስ ጉባኤው እየሰፋ ሄደ። እንግዲህ በዚያን ወቅት ጳጳስ ያለው ነበር የሚካሄደው። ጉባኤው 40 ነበር። ገና ፓትርያርክ ሆኜ እንደተሾምኩ የተቀበልኩት የመጀመሪያ ጥያቄ ፓትርያርክ ሆነው በመሾሞ ተበሳጭተናል፣ ምክንያቱም የሚያስተምሩትን ሳምንታዊ ጉባኤ ልናጣው ነው፣ ፓትርያርክ መሆኖት እኛን ይጎዳናል የሚል ነበር። እናም እንዲህ አልኳቸው፣ ጉባኤው እንደነበረ ይቀጥላል፣ ምክንያቱም የፓትርያርክ የመጀመሪያ ኃላፊነቱ ማስተማር እንደሆነ አምናለሁ። አባቶቻችን ሐዋርያት ያስተምሩ ነበር፣ ፓትርያርኮችም ያስተምሩ ነበር፣ ታላላቆቹ ሊቃነ ጳጳሳትም ያስተምሩ ነበር። የእናንተም ጉባኤው እንዲሁ ይቀጥላል። የኔ ፕትርክና እናንተን በምንም መልኩ አይጎዳም አልኳቸው። ለተብአ ضرتكم ولا تبقى ضرتكم። አቡነ ሽኖዳ ከትምህርቶቻቸው ባሻገር ከምዕመናን ለሚላኩ ጥያቄዎች በቀጥታ ምላሽ ይሰጡ ነበር። እነዚህም ጥያቄዎች ተሰባስበው የታተሙ ሲሆን በአማርኛም እውነትን ፍለጋ በሚል ርዕስ ተተርጉመዋል። ቅዱስነታቸው ጥያቄዎችን ሲመልሱም ሆነ በንግግራቸው ለዛ ያላቸውን አዋስተው ማቅረብ የሚችሉ ነበሩ። ለጨዋታና ፈገግታ ማዘውተራቸው ምክንያት ሲጠየቁም በእውነቱ ሰዎች ስለ ሃይማኖት እንዲህ አይነት አመለካከት ሊኖራቸው አይገባም። አንድ ሰው ወደ ክህነት አገልግሎት ገባ ማለት የደስታ ሕይወቱን አጣ ማለት አይደለም በማለት የመለሱ ሲሆን መንፈሳዊ ሰው በሚል መጽሐፋቸውም ላይ ካህን ፊቱ ብሩህ ካልሆነ ምዕመናን እንዴት የልባቸውን ይነግሩታል በማለት ጽፈዋል። ከአስገራሚ ጥያቄዎች አንዱን እንዲህ ሲሉ ያስታውሳሉ። በአንድ ወቅት አንድ ሰው ነፍሳችን ከስጋችን ተለይታ ስትወጣ እንዴት አይነት ስሜት ይሰማናል ብሎ ጠየቀኝ። እኔም በእውነቱ ይህን ነገር ሞክሬው አላውቅም አልኩት። እንዴት ላውቅ እችላለሁ? ሞተው ተነስተው ይህን ነገር አልነገሩንም። ماتوا وخرجت أرواحهم ثم عادوا إلى الحياة لم يحكوا لنا عن هذا الأمر. በሌላ ጊዜ ደግሞ አንድ ወረቀት ወደ ቅዱስነታቸው መጣ። እንዲህ ይላል። ماذا أفعل في النسيان ሁል ጊዜ ማንኛው ነገር ረሳኛል። ምን ላድርግ? ቅዳሴ ሳስቀድስ በቅዳሴው መካከል የሚሰጠውን ስብከት እማራለሁ። ከቤተ ክርስቲያኑ ስወጣ ግን
ሁሉን ነገር ስለመረሳው ምንም አላስታውስም። አንዳንድ መዝሙራትን ለማጥናት እሞክራለሁ። ሆኖም ከጥቂት ቀናት በኋላ ረሳቸዋለሁ። ምን ባደርግ ይሻለኛል? استرانين اقول مرة واثنين وبعدها انسى. ماذا افعل؟ የኔ ልጅ ጥያቄውን መልስልሃለሁ፣ ነገር ግን መልሱን እንዳትረሳው ሰጋለሁ። ቅዱስነታቸው ከዚህ በለዛ ከታጀበ አቀራረባቸው በተጨማሪ በእንባቸውም የሚታወሱ አባት ናቸው። ክርስቲያኖች በተገደሉበት በአንድ ወቅት በጉባኤ ላይ ተደጋጋሚ ወረቀቶች ደርሷቸው የሚከተለው ሆነ። በቅርቡ ለተከሰቱት ጉዳዮች ብዙ ጥያቄዎች እንደተላኩልኝ ያየው ነው። ወንድሞቼ ተመልከቱ፣ ልናገራቸው የምችላቸው ብዙ ነገሮች በህሊናዬ ውስጥ አሉ። በልቤም ብዙ ነገሮች አሉ። ነገር ግን ዝምታን መርጣለሁ። ምክንያቱም እኔ ዝም ስል እግዚአብሔር ይናገራል። ዝምታችን የበለጠ ገላጭ እንደሆነ መኑ። ይህን ዝምታ እግዚአብሔር ይሰማዋል። የዝምታችንን ትርጉምና እየተሰቃየንበት ያለነውን ነገር ሁሉ ይረዳዋል። በመከራዎች ተከበንም ቢሆን ችግራችንን በእግዚአብሔር ፊት እናቀርባለን። ያንተ ፈቃድ ይሁን እያልን ችግራችንን በሱ እጅ ስር እንጥላለን። ችግራችንን ለመፍታት ፈቃድ ከሆነ ያንተ ፈቃድ ይሁን። መስቀልህን በመሸከም የሚገኘውን በረከት እንድናገኝ ፈቅደህ ከሆነ ግን ይገንያ ሰማያት ለስብሐቲከ እግዚኦ ወጽድቀከኒ በማኅበረ ቅዱሳን